ማለት ነው በቃ እኔ አንተ ጓደኛ አይደለሁም እኔ ሊድ በቃ ማለት ነው ቁጭ ብሎ የምሩን ነው ታሙ በጌታ ማርያምን በጣም ይከብራል አረ በየሱስ ማለት የምሩን ነው እንደዛ አይነት ሰው ነው በጣም ባለጌ ሰው ነው ይሄንን ሲጀመር ነው ማናገራችን እኛ እንደዚህ ያለን እኔ የነበረችው በየሱስ እንደዛ አይነት ሰው ነው በጣም ነው የምትገርመው ሰማያልሽ አይደል አንቺ ደግሞ ቆመስ ታውና ማለት በጣም የገባበት አጋጣሚ ነው በቃ ጥፋት ሊሆን የሚችለው አልተናገርኩም ተናግሬያለሁ አይደለ ለዚህ ይቅርታ መጠየቅ ካለባት ትጠይቃለች አሁንም እየጠየቀች ነው ወደፊትም ትጠይቃለች በቃ አንተ ግን ይቅር ማለት የምትችል አይነት ሰው መሆን አለበት እንዴ ከዚህ በላይ እኮ ብዙ ነገር ይፈጠራል እኛ እኮ በጣም እያወራን ነው ሰው እኮ በጣም ብዙ ነገር ያጣላል አይደለም እንዴ አይነት እሱ ጋር ነው እንጂ አስተዋውቃለሽ ከዚህ ጋር ነው እንዴ አረጋዘ ተረጋጋበናት አይደለም ሲጀመር እኔ ሰውዬ ከጅምሩ አልወደውም እንዴት ሰው እኮ ነው አስተዋውቃለሽ ከዚህ ጋር ነው እንዴ አይደለም ተይ አንቺ ብዙ ማታውቂው ነገር አለ ምንድነው ከዚህ ምንድነው አንተ ምንድነው ሁሌም እንደ ወንዱን እንጂ ምንድነው ሴቶች ስርስር አንተ ምን አጠፋው ብራዘር ነው አንተ ማታውቀኝ ማለት እኔ ከጅምሩ አልወደህም አንተን በእውነት አንተ ወንዱ ነህ ከዚህ ያረበ መድኃኒዓለም ተው እንደዚህ ዝም በይ በእናትሽ አንቺ ሰላም ውድ ቤተሰቦቻችን እንደምን አላችሁ የተሚቱ ተከታታይ ቤተሰቦቻችን ውድ ቤተሰቦቻችን በእያላችሁበት ሰላማችሁ ብዝት ይበልልን እያለን ከሰውን ትንሽ የሆነች ነገር ተፈጥራለችና ያው ከናንተ በሚደበቅ አይደለም እናንተ በምታውቁት ነገር ነውና ዛሬ ደግሞ እሱን ብራይፍሊ በደንብ ለናስረዳችሁ እና ደግሞ ያልተግባቡትን ለናግባባ ምናምን ነገር መተናል ምንድነው ነገሩ ካላችሁን ያው ተሙና ቤዚ መሀል የተፈጠረውን ነገር አይታችሁታል ከዚህ በፊት በነበሩ ቪዲዮዎች እና ምንድነው ሁለቱም ጋር ይሆን አለመግባባት አለና ሶስተኛ የገባ ሰውም ደግሞ ይበልጥ ነገሮችን እያወሳሰበ ነበረ በዛም ምክንያት እሱን ግልጽ እናደርግላችሁ ነው የመጣው እና ዛሬ ቤዝ ነች እንግዲህ ሽምግልና ነው የመጣ ነው ባጭሩ ተሙጋ ሽምግልና ለኔድ ነው ያው የሴት ሽማግሌ እንግዲህ ያልተለመደም መተናል ለየት እናድርገው በሚለው ማለት ነው መተናል እንግዲህ ውድ ቤተሰቦቻችን እንደምታውቁት ከባለፈው ቪዲዮ እንዳያችሁት ተሙም ተደብድቦ ምናምን ነገር ነበረ ያም ነገር ያደረገው የቤዝ ጓደኛ ነበረ ወይም ገዜ የምታውቁት ከሆነ እሱ ነበር ያው ተናዳጅ ምናምን ነገር ነው እሱ ግን ደግሞ ይሄን ያክል የወጣ ነገር ነው ይሆናል በናል አልገመትንም ተሙን ትንሽ ጎርቶታል ተሙም ደግሞ ያው ትክክል አይደለም ብሎ ሰላመነበት መሰለኝ አይደለ እሱም ታስሮ ነው ያለው እና እስቲ ከቤዝ ጋር ያለውን አለመግባባት ቤዝም ደግሞ ይቅርታ እንዲያደርግላት በጣም ብዙ እየተማጸነች ነው ያለችው እና ደግሞ ተሙም ትንሽ ሊያወራት ሊረዳት አልቻለም መሰለኝ እና ቤዝ በጣም ተከፍታለች በዚህ ምክንያት ተሙም በርግጥ ትንሽ ከፍቶታል አይደለ ይገባ እኔ እንዳየሁት እንግዲህ ሁለቱም ጥሩ ላይ አይደሉም እና ሁለቱንም ደግሞ ወደ ማግባባት መምጣት የምንችለው እኛ ከጎናቸው ያለን ሰዎች ነንና እስቲ ዛሬ ከሁለቱም አንግል ደግሞ ያለውን ነገር ለእናንተም ለቤተሰቦቹም ቅርብ ሆነን በቃ እንደዚህ በግልጽ ልናስረዳ መተናልና የሆነ የምጨምር ያሳባለሽ ወይስ ንገሪያቸው ያው ብዙ ነገር ብለሽዋልና እኛም ያው እዚህ ጋር የተገኘነው የቤዛ ጓደኛ ሆነን ነውና እንደመሆናችንም መጣን ደግሞ አንዳንድ ግልጽ ማድረግ ያለብን ጉዳዮች አሉና እሱን ግልጽ ለማድረግ የመጣ ነው ያው እሷ ጋርም እሱ ጋርም ያለውን ነገር እናውቃለን ምናምን ነገር ያው ሁሉም ሰው በራሱ አንግል አብራችሁን ቆዩ እንወዳችኋለን እንደተለመደው ሼር ኮፒ ሊንክ ሰብስክራይብ ማድረጋችሁን እንዳትረሱ እንግዲህ ዛሬም ከፍ ያረጋችሁን ነው መቼም መገዛችሁ እንደማይለየን ተስፋ አለን አብራችሁን ቆዩ ውድ ቤተሰቦቻችን ተሙን ጠርተናል እየመጣ ነው አይ ፍቅር ያሸንፋል እና ፍቅር ያሸንፋል እናወራዋለን እንቢ ካለ ኧረ መጣ እንጀምር እንደዚህ ጥድፍ ያረጋችሁ ኧረ በእናትህ እቺ ደግሞ ከየት ተገኘሽ ዛሬ እኔ ነው እንደዚህ አረፍ በል ዛሬ ኖር በዝገር እኔ በዝግር ብሎስ መልሽ ካሜራ ምናምን ደቅናችኋል ጠፋኩ ዛሬ ፊትን አሳያች ሰላም በላቸው እንዴት ነኝ ደህና ነኝ አይ ደህና አይ ፊት ምናምን አሳይ ስላልሽኝ
ችግር የለም። ደግሞ ፊት ለፊት አስቀመጣችሁ። እስቲ ትንሽ እናወራ ዛሬ ከበደ አይ እነሱ ሲጠጋኝ ብዙ አይመቸኝም ነው እንዴ? እሺ አይ እኔ እንትንን እንጠብቅልሃለን። እዛው እንደዛው ኮቪድ ሳይገባ እንጠንቀቅ። እንደገና ሳናወራ በዚህ ገፍትሪ እያሰኘኝ ነው። ጠላት ከሩቅ ይመጣ። ከዚህ ነው እና ዳንሽ ዳን እንዴት ምን ነው እንደዚህ ጠፋሽ? ኧረ አለው ምን መጥፋ ያለኝ? ኧረ እኔንም ጠይቀኝ እኔንም። እሺ እንዴት ነሽ? ትላለሽ? አይ እሷማ እኮ አንቺ ጋር ብዙ ጊዜ እንገናኛለን። በስልክም አውርተሽኛል እኮ እሷም አውርታኛለች። ምንድን ነው ግን እንደዚህ ያማረብሽ? ወጣ ብዬ ነበር ከሀገር ወጣ ብዬ አሁን በቅርቡ ነው የተመለስኩት። ኧረ ተይ ኬት ወዴት ታይም ካሜሩን ራቢት መስላ ስትመጣኛም እንወጣለን አንድ ቀን ችግር የለውም። እዚሁ ነው። አይ እንደዛ ከሆነማ እኔንም ሙሴጂ ኧረ ትወሰዳለህ። አሁን ብቻ ከዛሬ በኋላ ምንም አትሄድበታለህ ነው የለም። እሺ ከዛሬ በኋላ ጸባይህን አሳምር አንተ ማለት ዛሬ የሆነ በቃ አለ አይደል? እኛ ወዛ ይደረሰን ብለን አይደል የመጣነው? አይ የምሬን ነው። በጣም አምሮብሻል። ኧረ በጌታ ኧረ በቃ ይበቃኛል። አይ እስቲ ለምን ጠራችሁኝ አትልም እንዴ አንተ? ምን እኔ እኮ የሚቆርጥህ ሁላ መስሎኝ ነበር። አንተ አዎ ቆረጠኝ ገና እንደመጣው እኮ ምንድነው እንደዚህ ያዳራራችሁ መስላችሁ ነበር እንዴ? አይ ግን እውነት ለመናገር ቶሎና እንትን እኮ ነው እኛ የሆነ ነገር እየተለማመድን ነው። ከሰሞኑ አዲስ ክሊፕ ልንለቅ አስበናልና ደግሞ ነግረናቸዋል አይደል? እሺ ዛሬ እኔ ላይ እኮ በጣም ዝንጥ ብላችሁ መጣችሁ። እኛ እኮ ዛሬ በቃ ፈታ እናድርግ። አንተ ራስህ ፏ ብለሃል፣ አምሮብሃል። ወይ የምሬን እኮ ተያ በኋላስ ተረጋጋ። አሁን እና ምንድን ነው መሰለህ ተሙዬ ተሟችን ወደ ገደለው ስንገባ ምንድነው በቃ አስበህ እንጂ ወደ ገደለው ተዘሉ ይገባል አይደለም? እኛ በቃ ካለሱ ህይወታችን አልገፋልኝና ካለማን ካላንተ ነው። እንዴት ብለህ ወይት ግድም እንሂድ። እኔ ተማንንም አልፈልግ አይደል? አንቺንም ማለት ደስ ብሎኛል። አትገባችሁ ጋር መጥቼ በጣም ደብሮኝ ነበርና ና ኧረ እኔ አልመጣም ና እሺ ቤት አዝዤ መጣሁ። በጣም እናመሰግናለን አክብረን ስለመጣህ በመጀመሪያ። እሺ ከዛ ደግሞ ወደ ገደለው ስንገባ እሺ ወደ ሞተው ስንገባ ማን ነው ግን የተገደለው? እንትን ነው የሆነ ገዳዩ ይቅርብ ትላለህ። ጉዳይ ነው ያው እኛ ገዳይ ብንሆንም ጉዳይ ገዳይ ናችሁ። እንደዛ ነው እንግዲህ ወይዚህ በነፃ ነው የምንሰራው። ይሄን ያክል ቸር ሩሩ ነን። ይግባ እንግዲህ ምንም አብስትራክት ሆናችሁብኛል። ምንም አልገባችሁም። እስቲ አውሪ አንቺ ዛሬ አውሪ እስኪ። አይ እውነት ለመናገር ምንድነው ማለትም ጥፍ አድርገሽ ነው። አይ እንዳልኩ ነው ማለት አንድም ናፍቀን ተነፋቀን እንዳልኩ እኔ እናንተ ተገናኝተን አናውቅም። ትንሽ ረጅም ጊዜ ሆኖናልና ያው ላይህም ስለቻል ያው ከሆነ ሰው በቀልድም ይሁን ሳቅ ብለን ጀምረናልና እንዲሁ እንዳማረብን ደግሞ ፈገግ ብለን ውይይታችንን ብንጨርሰው እሺ ካዘስ የሆነ ነገር ብናወራ ብለን ነው እንግዲህ ዛሬ አንተ ጋር እንዳማላች እንደ ሽማግሌ ሴት ሽማግሌ ሆነን የመጣነው። አይደዳናለህ ብለን እናስባለን። ያው በሴት አልተለመደም ምናምን ስለን ትችላለህ። ኧረ ማይኩ ልክናም ቢያለችኝ ተሞኘው ደግነሽ አላልኩም። ዘፈኑን ነው በቃ ዘፋኙ ብሎታል። ይሁን እሺ ነው እንዴ ተውዬ ዛሬ ምንድነው መሰለክ የመጣንበት ነገር በጣም ሲሪየስ ነገር ይዘን የመጣ ነውና ያው እንግዲህ ባንተና በቤት መሀል ያለን ነገር እኛ እናስረዳም እንደ አዲስ አይደል? እና እንግዲህ ባለፈው የተፈጠረውንም ነገር አይተናል። ገዜም ታስሯል። አሁን ሜርሲ ማለትም እንደዚህ ለመጫወት ምናምን በቃ የሆነ ነገር ስላንቺ የምታወሪኝ መስሎኝ ነው እንደዚህ የመጣሁት። ካሜራ ደቅናችሁ ስለሌላ ሰው አንስታችሁ ለምን ታወራላችሁ? አይደለም
አይደለም አሁን ተሙ አንተ ያው የተፈጠረውን ነገር እኛ እኔ ካንተ በላይ ስለማንም መስማት አልፈልግም በዚህ ሰዓት። ይኸውልህ እኔ የምሬን ነው። ይኸውልህ የሄድኩበት ቦታ የሆነ 2 አዳዲስ ነገር ተምሬ መጥቻለሁ። እና እንድጠቀም አታስገድደኝ ፕሊዝ። አዳምጣ እንደሆነ አዳምጣ። እኔ ስለማውቅ ሰው በጣም የምትረዳ አይነት ሰው ነህና አሁን ደግሞ እስቲ እኛንም አታሳፍረንም ብዬ አስባለሁ። እና ምንድነው እንረዳዋለን ምናምን ነገር ግን ግዴታ ይሄን ነገር አውርተን መፍታት ያለብን ጉዳይ ነው። በሷ ጋር ያለውን ነገር በደንብ ነግራናለች፣ እናውቀዋለን፣ ዲቴል እናውቀዋለን ጉዳዩን እና አንተ ጋር ያለውን ስለማንም ሰው አንስቼ ማውራት አልፈልግም። አይ ተሙ ይገባናል እኮ ስሜት ለምን ሸትልኝ ምን አይደለም ግን ደግሞ ካዳመጥከን እኮ ታደርግበታለህ ነው። ግን ትልቅ ሰው ነን አይደለኛ ቁጭ ብለን እኮ አታንሱብኝ ማለት ደግሞ እሺ ቆይ በምድር ላይ ከይቅርታ የበለጠ ምን አለ ተሙ? ከይቅርታ በላይማ ምንም ነገር የለም። ግን ይቅርታ የሚደረግለት ሰው ግን ግን አፍራሽ እኮ ነው አለ። የትኛውም ሰው ከልብ ይቅርታ ከጠየቀ ይቅርታ ልታደርግለት ይገባል። ቢያንስ መርሳት ላትችልም። በዛ ላይ እኔ አውቃቸዋለሁ ሁለታችሁንም በታሙ በደንብ ነው ማለት አንተም ውስጥ ያለውን ነገር እኔ አውቃለሁ። አታስጨንቁኝ በቃ እያስጨነቅኩ አይደለም ተሙ። አሁን እዚህ ጋር እኮ አክብረህን መተሃል አይደል? ታወራ እኔ እሷን አንሳ ካልሽ ማለት ነው አንዳንድ ነገሮችን ልበልልሽና ነገሮችን እናሳጥር በቃ ብዙ እኛም እንደዛ ሆኖ ነገር ስለመጣችሁበት የሆነ ነገር ልበላችሁ ግን ስለሷ ማውራት አልፈልግም ነበር። እሺ ችግር የለውም ግን አጠር አድርገህ በለንና ተስማምተን እንውጣ ይሻላል። ሜርሲ አንዳንድ ነገሮችን ከዚህ በፊት አጫውቼሻለሁ እንደምታውቂ። ሰው አወደድኩ ብሎ ሰው አፈቀርኩ ብሎ ሰውን እንትን ማለት አይችልም ማለት ነው። ሰው በቃ ማንም ሰው ይወዳል ያፈቅራል። ልክ እንደዛ እኔ ደግሞ አሁን ማቃት ቤዛ አይደለችም፣ ትናንትና ማቃት ቤዛ አይደለችም። ገባሽ? ለዘመናት አብረን ነበር። ያለ መግባባት ነው። አዎ አይ አሁንም ቢሆን አንተ እንትን ያልክበት መንገድ አለ መግባባት ነው። አይ እኔ እኮ የሆነ ነገር ግጠኛ አሁን እንደዚህ እኮ አይደለም ታውቂ የመጣ ነው። በቃ እኔ ያ አይደለም ማንም ሰው እንደሚወደው ነው የምወዳት፣ በጣም ማከብራትና ለሷ ትልቅ ቦታ ያለኝ እንደዚህ ነው ልነግርሽ የማልችለው ነገር በውስጥ ያለው ታሙ። እኛ ሲጀመር ያኮ ጥርጥር የለውም እኛ እንጠራጠርም እኮ ያንን ነገር ግን አንተም ጋር ያለውን እሷም ጋር ያለውን ሀሳብ ሰማነውና አንተም በራስህ አንተ ትክክል ነህ የምን ነገር ይገባኛል። እኔ እሷን ጠልቼ ምናምን አይደለም። በቃ እሷ የምትጠላ ልጅ ለኔ ሆነ አይደለም። እኔ ማፈቅራት መወዳት ስቲል ነው በልቤ ያለች አልጠፋችም። ወደዚህ የተጎዳው ነው ያለሁት በእሷ ስሜት ማለት ነው። ግን ጭራሽ እሷን ላያት አልፈልግም። ምክንያቱም እኔ አፈቀርኳት እንጂ እሷን ላርዳት ወር ደግሞ እሷን ላጠፋት አይደለም። የኔን ስሜት እየተናገርኳት ገባሽ? እኔ የኔን ስሜት ለሷ በተናገርኩት ጊዜ ሲጠኛለች ምን አለች። በቃ እኔ የመጀመሪያ ፍቅር ያየሁት በሷ ስለሆነ እሱን እኮ እንረዳሃለን። እኔ በሰው እስቅ ነበር ብዙ ጊዜ። ይሄን ብዙ ቦታ ላይ ብዙ ሚዲያ ላይም ተናግሬዋለሁ። ደግሜ ነው የተናገርኩት። ሰው ጋር እየሳኩ ያለሁት ነገር እኔ ጋር መጣ። ኦኬ ተቀብየዋለሁ አምኜ። የመጀመሪያ ፍቅር የያዘኝ ከሷ ጋር ስለሆነ እንደዚህ ሆኜ ተንገብግቤ ራሴን ጥዬ እንደዚህ ማወራው ማለት ነው። ለማንም እንደዚህ ተሸንፌ አላውቅም እኮ። መሸነፍ እኮ ይኸውልህ እና አይደለም እና እኔ ትልቅ ጸጋ ነው። ማፍቀር እኮ ጸጋ ነው አይደል? ላውራ ትንሽ። እኔ የውስጤን ነው የማወራው አይደል? ስለሷ አውርቼ አልጠግብም ለማንም። ግን ደግሞ በጣም ቅስሜን ነው የሰበረችው ቤዛ። ለኔ አሁን ክፉ ሴት ናት። ለኔ አሁን ላይ ለኔ ክፉ ሴት ናት። አስጨርሽኝ። ለኔ ክፉ ሴት ናት። ምክንያቱም እኔ አመኛት አፍቅሪያት ነው አይደል? አፈቅርሻለሁ ያልኳት ሌላ ሰው ለሌላ ሰው አሳልፋ እኔ እንዴት ትሰጠኛለች? ያንንም ነገር ደግሞ ሰምተናልና እኔ አልሰማም። ስለሌላ ሰው አልሰማም። ስለሌላ ሰው እኔ አልሰማም። እኔ የተሰማኝና የነበርኩበትን ነገር ነው ምን ነው። አሁን አንተ እንደተጎዳህ ነው አይደል? እኔ አፍቅሬሽ ወንድ አምጥተሽ እኔን ታስደብድብኛለሽ? አዎ ሰምቻለሁ። በዛን ሰዓት እኔ እኮ ብያለሁ። ስለዚህ እሷ ደግሞ እኔ መታ አስደብድባኝ ድጋሚ ደግሞ መታ ልጁን ስላሳሰርኩ ለምን አሳሰርከው ብላ መጣች።
በዛ ምክንያት እኔም ደብድቦኝ የታውቀዋለሁ አላውቀውም አይደል? ያው እሱ ያ ፍልጥ የሆነ ሰው መጥቶ በቡጢ በምናምን አድርጎ የደበደበኝ አይታለች ባይ ነው። ከዛ በኋላ አስፈታው ብላ እንዴት ትለኛለች? መጣ ምንም በየትኛውም በኩል ልክ ልትሆን አትችልም። ገባሽ? እኔ በሷ ምክንያት ስለተሰቃየው አስተካከላለሁ ነገ ከነገ ወዲያ። ገብቶሻል አይደል? የሰው ልጅ ማይስተካከል ሰው የለም በዚህ ምድር ላይ። ገብቶሻል አይደል? እኔ ልቤ ስለተጎዳ ያን ልቤን ደግሞ እጠግነዋለሁ ቀስ ብዬ። አሁን ላይ ልቆዳ ይችላል። እዚህ ጋር ምን አለ መሰለህ፣ ተረድተናል ያለውንም ነገር እናውቃለን። ቆይ በሱ ባንተ አንግል ያለውን ሁሉ ነገር ማለት ነው ጨረስክ? ከዛኛ ይሄን ሁሉ ነገር ተደርጎ ስለሷ መታችሁ እኔ እንዴት ታወሩኛላችሁ? እሷ ያን ሁሉ ነገር አድርጋ ድጋሚ መታ ደግሞ እንደ ምናምን ሰው አስፈታው ምናምን ታስፈታዋለ ምናምን ብላ እንደዚህ ብላ ነገር ትመጣለች እንዴ? በቃ እዛ ጋር የተፈጠረው ነገር ተፈጥሯል። በቃ በሰዓቱ ተናድጄ ነው በጥፊ የመታዋት ፈልጌ አይደል? ገባሽ? ግን እኔ አሁን አልፈልግም፣ ማንንም ሰው አልፈልግም ብቻዬን። እኔ እኮ እናንተ ጓደኛሞች ሆናችሁ ነው አይደል የመጣችሁት እኔ ጋር? ነው አይደለም። እኔ አንተስ ጓደኛ አይደለም እንዴ? እኔ ደግሞ ጓደኛ እንደሌለው ሰው ሆንኩኝ አይደል? ለማንም ሰው መናገር ስላልፈለኩ ነው ችግሬን ማለት ነው። ጓደኛም የለኝም፣ አልፈልግም ማንንም ሰው። ደግሞ እኔ እናንተ አውርተናል አናውቅም እንዴ? እኔ ለማንም እደርሳለሁ። መጀመሪያ አካባቢ እኔ እናንተ አውርተናል አይደለ? ጓደኛ ባልሆን እኮ ይሄንን አትነግረኝም አይደል? ተሙ ግን እንደዚህ አልመሰልከኝም ነበር ላይ እኔ እንደዛ አይነት ሰው ጓደኞች አይደለንም እኮ አይደለም መጀመሪያ እኛ መጀመሪያ አይደለም እና ሰው ነው ግን እንደመጣን አንተ በምን እርግጠኛ ሆንክ? ገና እኮ ስለሷ መታችሁ ያው ገና ጠይቀን እኮ እየነገርከን ነው አይደል? ቢያንስ ስሜትን ተረተን አዳምጥህ ብለን ነው እንጂ እኛ ጋር ምን እንዳለ አውቀን ማንንም ሰው የምጎዳ ሰው አይደለሁም። ራሴን እየጎዳው ነው ያለሁት። ለማንም ሰው የራሴን ሚስጥር አንድ ነገር ልንገርህ፣ ራስን መጉዳት ትክክል አይደለም። አንድ ነገር ልንገረው ስለሷ ባትነግሩኝና ባላዳምጥ እኔ አንድ ነገር ልንገርህ። በቃ ምንም አዲስ ነገር የለም እኮ የምትነግሪኝ። እስኪ ምንድነው የምትነግሪኝ? እውነቱን ልንገርህ አይደለ? በጣም ነው የምትወደው። በጣም አይ እኔ የምሬን ነው። በጣም ነው የምታፈቅር። አሁን ነገሩ ካንተ ስለመጣ እንደዛ ነው። ምናልባት እኮ ይሄ መቀደም ምናምን አይነት ነገር እኮ ልትናደር ትችላለች ቀን ማለት ነው። ግን አንድ እውነት ነው ስለዚህ አይደለም ሰው ታዳምጠናለህ አይደለ? በዚህ ፍቅር በሚባለው በሽታ አንድ ቀን ማንም ሰው ቆይታ አንድ ነገር አንድ ታዳምጠናለህ ያ ልክ ነው። እሷም ብትሆን ታዳምጠናለህ ይችላል። ነገር ግን አሁን እዚህ ጋር እየነገርኩህ ነው ያለሁትና በጣም ነው የምትወደው እያልኩህ ነው። ኧረ በእናትሽ አትቀልጂብኝ። እና ደግሞ ይሄ ከልጁ ጋርም የነበረውን ነገር እኛ ከሷ አንደበት ሰምተን ዛሬ አንተ ጋር መጣን። አንቺ ለምን አትነግሪኝ? ማን ይቀለደው? እሱ እኮ አሁን እያዳመጠን አይደለም። እኔ ደግሞ እንዴትንም ስለ ራሳችን እናውራ በቃ። ስለ ሰው ማለት ከዚህ በኋላ በእርግጥ የምታየው ይሆናል ብዙ ነገር። እኛ አሁን ንዴትህን እኮ ለመረዳት እየሞከርን ነው፣ ስሜትህን ማለት ነው በሚገባ። ለዛም ነው እያወራክ ላለማቋረጥና በቃ እስክትጨርስ ቢያንስ ውስጥ ያለውን ነገር አውርተህ እስክትጨርስ በቃ ጸጥ ያልነው አይደል እንዴ? እና አሁን አንተ አውርተህ ከጨረስክ ደግሞ እኛ እናውራ አይሻልም? መግባባት የምንችለው እንደዚህ ነው። እኔ አስጨነቃችሁኝ እኮ አውሩ እስኪ ምንድነው? እና በቃ እሺ ዛሬ ምንድነው ከሷ አንግል ያለውን ነገር እኛ ላንተ ልናስረዳህ ነው የመጣነው። አንተ እሷ መታ ይቅርታ ስትጠይቅህ ልትሰማት አልቻልክምና እኛን እንዳማላጅ በቃ አውሩት እባካችሁ ብላ ጠይቃናለች። እና ከሷ አንግል ያለውን ነገር ደግሞ ሰምተን ጥፋተኛ የሆነችበትን ጥፋተኛ ነሽ ብለናት ዛሬ አንተን ደግሞ ልናወራህ መተናል። ምንድነው ልታስተዋውቀው ባመጣችው ጓደኛዋ ከጓደኝነት የዘለለ ነገር አልነበራቸውም። ግን ደግሞ ይሄ ንዴት ያለው በውስጡ በቃ ከሰው ጋር ሊግባባ የማይችል አይነት ሰው ሜቢ ካንተ ጋር ተገናኘ ምን እንደሚያጣላው አላወቅንም። ደበደበ ገና ለሱ በእጥፍ እንደሚሄድበት እሷም ተናግራለች። እኔም እነግርሻለሁ ደግሜ ማለት ነው እኮ ነው። ግን በእጥፍ እሄድበታለሁ። ገና ታይዋለሽ ነገ ከነገ ወዲያ ማለት እሱ እኮ አይደለም። አሁን እዚህ ጋር ከሷ ጋር ያለውን ነገር እንጫነስ። እኔ እሱን ግን አንተ እኔ አሁን ምን ዝም ብዬ ሳዳምጠው ምን እየተረዳው እንደሆነ ታውቂያለሽ? በቃ ለኛ ምንም እንትን እያልክ አይደለም። እኔ ለእናንተ ክብር ስላለኝ ነው የመጣሁት እንጂ ሰላካላችሁ አይደለም። መምጣትህን መጣህ፣ ነገር ግን እኮ እያዳመጥከን አይደለም። ስለሷ ምንም ማዳመጥ ስለማልፈልግ ነው ማዳመጥ የማትችለው። ታሙም አፈቅራታለሁ አፈቅራታለሁ ስትል ነበር። አሁንም እኮ ስሜቱ የእሷ ፍቅር ከልቤ ውስጥ ቢጠፋ አሁን ደስ ይለኛል።
ግን አይጠፋም። እሱን እኮ ነው የምልህ። ጠልቻት አይደለም እሷ ያደረገችው ድርጊት ደግሞ እኔ በጣም ይበል የሚያስብል ምን ችግር አለው? ታሙኛን ብለን አይደል እዚህ ድረስ ነው እኮ በቃ ምንድነው ያደረኩት ነው አይደለም። ታሙኛንም ተረዳና ምንም እያተረዳን እያዳመጥከን እኮ አይደለም። እናንተ የተረዳችሁ ነው ይኸውልህ ምንም ያንተ ስሜት ላይ እኮ ጫና እየፈጠርን አይደለም። ከዚህ በላይ ነገር ግን እሷ ነገረቻችሁ አይደል? እውነትን ከኛ ለምን አትሰማም? እኛን እኮ ምንም እኛ እውነት እኮ ነው እየነገርን ያለ ነው። እሺ እውነት ብለህ እንዴት እናውራለን? ምንድነው አዲስ ነገር እኮ የለም እኮ ገባኝ። ስለዚህ እኛንም አዳምጣ አዲስ ነገር አለ የምትነግሩኝ አንተ ማታውቀው እየተረዳህበት አንግል ልክ ያልሆነበት እስኪ ከዚህ የተሻለ ሀሳብ ካለ ንገሩኝ፣ እኔ ላዳምጥ። እባክሽ ንገሩኝ። በቃ እይታሙ አንተ እሷ ሆን ብላ እንዳስደበደበች ነው አንደኛ ነገር እያመንክ ያለው አይደለ? መጀመሪያ ላይ ጊዜ እንድትሰጣት ፈለገች። ምክንያቱም ለሷ የምትሆን ትክክለኛ ወንድ መሆንህን ማረጋገጥ ፈልጋ እዚህ ጋር ማለት ነው የሷ ስታት እቺን ነገር እንትን ማለት ነው። ከዛ ውጭ ያለው ነገር ሁሉ አንተን የማግኘት ባትፈልግህ ደግሞ ጊዜ ሰታ ላስበበት አትለው አይደል? ጊዜ ሰታ ይልክ አንድ ያዳምጠኝ። ጊዜ ሰታ ማሰብ ፈለገች። ምክንያቱም የምትተማመንበት ሰው እንድትሆን ትፈልጋለች። ማረፊያዋ ነው አይደለ እንድትሆን የምትፈልገው። ስለዚህ ነው እኮ ጊዜ ስጠኝ ያለች። ከዛ አንተም እያወራሃት ነበር፣ ተጨናነቀች አይደለ? በመሀል ጓደኛዋን ልታስተዋውቃ መጣች። ግልፍተኛ ሰው ነበረ፣ ተጣላ። የት አውቀዋለሁ አለ፣ የት እንደሚያውቅህ አይናገርም። በቃ ግግም ብሎ ተመታህ አይደለ? በጣም ትልቅ ጥፋት የተፈጠረው ምናልባት እዛ ጋር ነው። ደግሞ ማለት ነው ከዚህ በላይ እውነት አለ። ይሄ በቃ ምንም እንትን የሌለው ነገር አላምንም። አሁን እናንተ ወይኔ በጣም ነው የሚያናደው። እኛ ብንሄድ አይሻለንም? የምር ምን እየሆናችሁ ነው? ቁጭ በል ሰማሽ? እሷን ሲጀመር ላያት አልፈልግም። አይ አንዴ ሰማሽ? የሰማሽኝ አይደለም ታውቀው የምታከብረን ሆነ ቁጭ በልና እናወራ። ተነስቼ ሲጀመር አንቺ እየተናገረ ያለው ነገር ተነስቼ ያለች እኔ ራሴን ያመመኝ እኛ እዚህ ድረስ የመጣነው ውሸት ልንነግርህ ነው በጌታ እሺ ለሷ ስንል እኔ እና አንቺ እንረጋጋና እናወራው። እሺ ግን እያደረገ ያለው ነገር ትክክል ነው ወይ? ግን ሂካይ አንቺ እኔ እና አንቺ ለሷ ስንል እንረጋጋ። እሺ እኔም ተናድጃለሁ። ታሙ በእርግጥ በጣም እያናደርከን ነው። እኔ ምን አድርገን ያናደዳችሁ? እኔ እንደዚህ ትሆናለህ ብዬ አልጠበቅኩም ነበር። እሷ እንደሱ ግልፍታም ሆና 10 ጊዜ እኔ ግን እኮ አይደለም ምን አለበት ብታዳምጠን? አዳምጥኩ አይደል? ከዚህ በላይ ምን ላዳምጥ? ማዳመጥ ብቻ እኮ በቂ አይደለም። ብትረዳን ምንድነው የሚሰማው? እኛ እውነቱን ልናሳየህ ጭምር እኮ ነው። ነግረንህ እኮ ብቻ አይደለም እንተው እውነቱን እናሳየህ። እኛ ተናደን መሄድ አለብን እንዴ? እሺ አውሩኝ። እኔ እኮ አዲስ ነገር እሺ የሚያሳያችሁኝ እኮ ውዴ ቁጭ በያና አንዴ እናውራ። ለመጨረሻ ጊዜ እንደ ትልቅ ሰው ማለት ነው። በቃ ተረጋግተን ነው። እኔም በመጫወት አታሳምኑኝ። በቃ እኛ እየጮህንብህ ነገራችሁኝ አይደለ? እኔ ደግሞ አሁን ላይ እሷ አይደለም እየጮህንብህ ነው እየጫውንብህ ነው። ምንድነው እናንተ አስባችሁ ምን ተልካችሁ ነው እንዴ የመጣችሁ? መጣው አይደል? ከመጣው በኋላ ደግሞ እኔም በኔ ቦታ ሆናችሁ ነው መረዳት ያለባችሁ። አንተ በተወራን እኮ እየተረዳን ነው፣ ግን እያዳመጥከን ነው። ከዚህ በላይ እንዴ ላዳምጥ? እሺ አላምንም ማለት ነው ነው ምንድነው አድርግ የምትሉኝ? እሺ ምንድነው እሷ ልትዋሽ ትችላለች። እኛ ለምን ብለን እንዋሻለን? ለምን? እኔ እኮ እሱ ነው ግራ የገባኝ። ለምን ብለን ነው እናወራለን? እዚህ ጋር አንተና ጓደኛ አይደለ? እሷ ብቻ ነች። እንደዛ ከሆነ ተውኝ፣ በቃ ተውኝ ማለት ነው ማለት ነው። ይሄልሽ ውዴ ተረጋግተን አንዴ እናወራዋለን። ከዛ በኋላ ታውኝ ያለ እንዴት ነው የምንረጋጋው? እሺ ቁጭ በይ ነው አንዴ እናወራዋለን። ከዛ በኋላ በቃ በስርዓት ለምሮ ማታወሪኝ? እኔ በስርዓት እያወራሁ እኮ ታሙ እምነግርህን በደንብ አዳምጠኝ። እዚህ ጋር የተፈጠረውን ነገር ከሷ አንግል ያለውን እየነገርኩ ነው አይደለ? ነው አይደለ? ፈልጋ እንዳላስደበደበች እየነገርኩ ነው አይደለ? ውሸት ነው ማለት እኔ አንተን መደብደብ ደግፈዋለሁ። በደንብ አድርጋ እሷ ናት ያስደበደበችኝ። እሷ ሆን ብላ ካደረገችው እኔ ለምን ለሷ ተከራከራለሁ? ሆን ብላ ያደረገችው ያለ እውነት ባይሆን ኖሮ መታ አስፈታው እንዴት ትለኛለች? እኮ አይደለም እያዳመጥከኝ። ወንጀል ሰርቷል አልሰራም? ስማኝ አንተ መታሰሩ እኮ ወንጀል ሰርቷል አልሰራም? አይደለም ወንጀል ሰርቷል አልሰራም? ቅድም ብለናል። ልጁ በተፈጥሮ ግልፍተኛ ሰው ነው። እሱ ነው ሊይዝህ የቻለው የሆነ አይኖርም። እኔ ምን አገባኝ? ግን እኔ እሷ ልካው አይደለም እንደላከች ማረጋገጫውን እኔ ደግሞ ልንገርሽ። ምንድነው? ይኸውልሽ ንገረኝ። ምንድነው? ተናዳ መታ አንተ ታስፈቷለ ብለ አይኔ ውስጥ እጇን ለመክተት ያለች አይደል እንዴ ስታወራኝ ነበር። ይኸውልህ ጥፋት ካለም ጥፋት ሊኖር የሚችለው እዛ ጋር ነው ብያለሁኝ አይደለ? ያ ልጅ የገባበት አጋጣሚ ነው በቃ ጥፋት ሊሆን የሚችለው። አልተናገርኩም? ተናግሬያለሁ አይደለ? ለዚህ ይቅርታ መጠየቅ ካለባት ትጠይቀሃለች። አሁንም እየጠየቀች ነው፣ ወደፊትም ትጠይቀሃለች። በቃ
አንተ ግን ይቅር ማለት የምትችል አይነት ሰው መሆን አለብን እንዴ ከዚህ በላይ እኮ ብዙ ነገር ይፈጠራል እኛ እኮ በጣም እያወራን ነው ሰው እኮ በጣም ብዙ ነገር ያጣላል አይደለም እንዴ አይነት ነገር ይቅር ማለት እኮ ሰው የእናቱን ገዳይ እንትን ይሌለ እንዴ ምንድነው እንደዚህ እሱ ሌላ ጉዳይ ነው እሱ ሌላ ርዕስ ነው በቃ እኔ ሰው ቢገልብኝ ይሻላል እኔ እንደዚህ ከመጣ ሰው አሁን ቆይ አይደለም ምን ልትል እየፈለክ አይደለም ቆይ ምን ልትለን እየፈለክ ነው ማለት ፍቅር ለእናንተ ሰው መግደል አይቆጠርም ማለት ነው ለኔ ይቆጠራል ማፍቀር እኮ ጸጋ ነው አይደል እንዴ ቆይ አይደለም እዚህ ጋር አንተ እኮ ትልቅ ሰው ነህ ቆይ አንድ ጊዜ እያልከን ያለው አንተ እኛ እንደዚህ ምን ነግር ውሸት ነው እኛ ሊሆን ይችላል እኔ አሁን ደግሞ አላምናትም እሷን በቃ እኛ ታምነው ነገር ከነመረጃው እኮ ምንድነው ከነመረጃው የምትነግረው እሷ ስታወራን የነበረ ከፈለክ ማለት ነው እዚህ ጋር ቅጃ አለ ላሰማክ እችላለሁ አይደል እኔ ያን ያህል ከጎንህ ነኝ ግን አንተ እኛን እንደ ጠላት ኦር ደግሞ ለሷ ወገን የሆነ ሳይድ አድርገን እንደመጣን ነው እያሰብክ ያለው ይሄ ምን ማለት ነው በቃ እኔ አንተ ጓደኛ አይደለሁም እኔ ሊድ በቃ ማለት ነው ቁጥ ብሎ የምሩን ነው ታሙ በጌታ ማርያምን በጣም ይደብራል አረ በኢየሱስ ማንተ የምሩን ነው እንደዚህ አይነት ሰው ነው በጣም ባለጌ ሰው ነው ይሄን ሲጀመር ነው ማናገራችን እኛ ምን እንደዚህ ያለን እኔ ይሄን በኢየሱስ እንደዚህ አይነት ሰው ነው በጣም ነው የምትገርመው ሰማያልሽ አይደል አንቺ ደግሞ ቆምስ ታሙና ማለት ሰማያልሽ አይደል ታሙ እኔ እንደዚህ አይነት ሰው መሆኑን አላወኩም በጣም እናንተ ይቅርታ ካስቀየምኩሽ ይቅርታ እኔ ግን እሱ ነገር ያለ እኛ እንደዚህ በምድር ላይ እንደ ፍቅር የሚያም ነገር የለም ፍቅር ፊኛ የመሰላችሁ ሰዎች ፍቅር አበባ የመሰላችሁ ሰዎች ፍቅር ወይን የመሰላችሁ ሰዎች ፍቅር ነጭ አንሶላ የመሰላችሁ ሰዎች ፍቅር አንሶላ አይደለም ፍቅር በጣም የሚያም